ሰላም ቴሌግራም አካውንቱ ደህንነቱ የተጠበቀ መሆን ይፈልጋሉ? እንግዲያውስ ስቴፕ ባይ ስቴፕ ይህ ቪዲዮ እስከመጨረሻ ይዩት። ቁም ነገር ታገኙበታላችሁ። እንዴት ነው ከተለያዩ ቴሌግራም አካውንት ጠላፊዎች ደህንነቱ የተጠበቀ አካውንት ማድረግ የምንችለው የሚለው ስቴፕ ባይ ስቴፕ እስከመጨረሻው ሰርችላችኋለሁ። በደንብ እንደምትጠቀሙበት አምናለሁ። ደግሞም ትጠቀሙበታላችሁ። እዩት። ሰላም እንዴት አላችሁ ቤተሰቦቼ? ዛሬ የምናየው እንዴት ነው የቴሌግራም አካውንታችን ደህንነቱ የተጠበቀ የምናደርገው ነው። አንድ ስቴፕ ባይ ስቴፕ እናያለን። ስቴፑን ተከትላችሁ ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ወደ ቴሌግራም አካውንታችን እንገባለን። ከዛ በመቀጠል ሴቲንግ ምትላለች። ሴቲንግ ጋር ገብተን ነው የምናስተካክለው። ይኸው በመጀመሪያ ሴቲንግ ነው የምንገባ። በመቀጠል ፕሪቬሲ ኤንድ ሴኩሪቲ ምትላለች። እዛው ጋር ነው ገብተን የምናስተካክለው። ዛሬ የምናየው በዋናነት ሶስት ነገሮችን በዋናነት ማለት ነው። በመጀመሪያ ቱ ስቴፕ ቬሪፊኬሽንን ኦን እናደርጋለን። በመቀጠል ፓስኮድ ሉክን ኦን እናደርጋለን። ከዛ ዲቫይስ ምትላለች እዚህ ጋር እነሱ ነው የምናየው። አሁን ሌላኛው ከቱ ስቴፕ ቬሪፊኬሽን እና ከፓስኮድ ሉክ ላይ ውጭ አሁን ፓስኪ መቆለፍ እንችላለን። ነገር ግን ዋናዎቹ እነዚህ ሁለቱ ናቸው። እነዚህ ሁለቱ ካደረግን በቂ ናቸው፣ አያስፈልግም። በመጀመሪያ ቱ ስቴፕ ቬሪፊኬሽን እንሄዳለን። ሴት ፓስወርድ ብለናል። ፓስወርድ ፍጠሩ እያለን እንፈጥራለን። ከዚያው ማትረሱት ቢሆን አሪፍ ነው። ከዚያውን ሪኢንተር እያለን የመጀመሪያውን እናስገባለን ማለት ነው። ይኸው አስገብተን ጨርሰናል። አሁን አስገብቶና ማለት ነው። ሂንት እያለን ነው። ሂንት አድርጉ እንዳትረሱት እያለን ነው። ሂንት አሁን ማለፍ ትችላላችሁ፣ በዚህ መዝለልም ትችላላችሁ፣ ችግር የለውም የምታስታውሱት ከሆነ ማለት ነው። አስገብቶና አሁን እዚህ ኢሜል አስገቡ እያለን ነው። ኮድ ይልክልናል ወደ ኢሜላችን። ኢሜል አስገቡ እያለን ነው። አስገብተናል። አሁን ወደ ኢሜላችን ኮድ ይልክልናል። ካልተላከ ሪሴንድ ማለት እንችላለን። ካላከልን ከዘገየብን ማለት ነው። አሁን ልከዋል እንጠብቀው። አሁን ተልኮልናል፣ እንሙላት። ያው አሁን ጨርሰናል ማለት ነው። አሁን ጨረስን፣ ወደ እንትን መመለስ እንችላለን። ሪተርን ቱ ሴቲንግ ጨርሳችኋል እያለን ነው። ወጣን። አሁን እቺ ኦን አድርገናታል። ሁለተኛው ደግሞ ፓስኮድ ሎክ ምትለው እንገባለን። እዚያውን ፒን ነው እንድናስገባ የሚጠይቀን ቁጥር ብቻ ነው። 4 የሆኑ ቁጥሮችን እናስገባለን። እናንተ ማትረሱ ቢሆን አሪፍ ነው። እኔ ዝም ብዬ መሞከሪያ ስለሆነ አስገባው። አለቀውን ጨርሰናል። ስለዚህ አሁን ከዚህ ጋር ማለት ነው መቀየር ከፈለግን ቼንጅ ብለን መቀየር እንችላለን። ይኸው ቼንጅ ብለን መቀየር እንችላለን። ካልፈለግን ደግሞ ማጥፋትም ከፈለግን ያዚህ ተርን ፓስወርድ ኩድ ኦፍ ማለት እንችላለን ማለት ነው። አሁን እንመለሳለን። ሁለት ሴቲንጎችን አብርተናል ማለት ነው። እነዚህ በዋናነት በቂ ናቸው። ሌላኛው ፓስኪ የምትባል አለች። በዚህ ማብራት እንችላለን። ነገር ግን እነዚህ ሁለቱ ከበሩ በቂ ናቸው። አሁን ወደ ዲቫይስ ምትላለች። እቺ ምንድነው ጥቅሟ ካለ ከኛ ፈቃድ ውጭ የሚጠቀምብን ካለ የኛን ቴሌግራም ከዚህ ዲቫይስ ውጭ ማለት ነው። አሁን እኔ አይቴል ኤ90 ነው እና ከዚህ ውጪ የሚጠቀምበት ሰው ካለ ተርሚኔት አድርጌ ኦልሬዲ ማስወጣት። እዚህ ጋር የለም፣ እዚህ ውጪ ከኔ ውጪ የሚጠቀምበት ሰው ስለሌለ የለም፣ ማንም የለም ከኔ ውጪ እንጂ ቢኖር እዚህ ጋር አሁን ማስወጣት እንችል ነበር ማለት ነው። የለም። ሌላኛው ደግሞ የምናያቸው ምንድነው እነዚህ ያን ያህል እንትን አይደለም። ነገር ግን ፎን ነምበር መደበቅ ከፈለግን ገብተን እዚህ ጋር እንደበቀው ኖበዲ ማንም ሰው እንዳይብና አንፈልግም፣ ግን ሄድን እናደርጋለን። ሌላኛው ፕሮፋይል ፎቶ። እዚህ ጋር ፕሮፋይል ፎቶ ላይ ሁለት ፎቶ በአንድ አካውንት መለጠፍ ይችላል።
ለእኛ የሚታየን ሌላ፣ ለሌሎች የሚታያቸው ሌላ ማድረግ እንችላለን። እንዴት አድርገን በቀላሉ ማድረግ እንችላለን? እሱንም ደግሞ በሌላ ቪዲዮ አሳያችኋለሁ። ሁለተኛው በጣም ጠቃሚ ብዬ እንደኔ ያስኩት ማለት ነው የዚህ ግን ኢንቫይትስ ይላል። ማንም ሰው እንደፈለገው እንዲህ ወደ ተለያየ ግሩፖች አድ እንዳያደርጋችሁ ከፈለጋችሁ እዚህ ጋር ነው ገብታችሁ ሂድን የምትቆልፉት ማለት ነው። አሁን እዚህ ኤቭሪቤዲ ካላችሁት ማንም ሰው በቀላሉ አድ ያደርጋችሁ። ማይ ኮንታክት ካላችሁ የእናንተ ኮንታክት የሆኑ ሰዎች በቀላሉ አድ ሊያደርጓችሁ ይችላሉ ማለት ነው። ኖቤዲ ካላችሁት ማንም ሰው ያለ እናንተ አድ ማለት ይችላል። እናንተ መግባት የሆነ ግሩፕ ብትፈልጉ ኢቨን እንኳን ወይ ሊንክ ይልክላችኋል፣ ካልሆነም ደግሞ ለተወሰነች ደቂቃ ወይም ሰዓት በመክፈት እናንተን አድ መሆን ትችላል። ከዛ ውጭ አይቻልም ማለት ነው። እንደፈለገ የተለያዩ ግሩፖች አድ እያደረገ የሚያስቸግራችሁ ሰው ካለ ይህን ሂድን ማድረግ ነው ማለት ነው። ከዛ ውጭ ሌላኛው ምንድነው? ሌላ ለዛሬ የነበረው ቪዲዮ ይህን ይመስላል። ከዛ ውጭ ሌላ እዚያው ኢሜል ለማስገባት ነው። ሎጊን ኢሜል ይሄ ኢሜል ለመቀየር ምናምን እዚጋ ማለት ነው። ይሄ ያን ያህል እንትን የለም። ይሄ ብሎክ ዩዘርስ ነው። እናንተን የማትፈልጓቸው እንትኖች ካሉ ከዚህ ደረደረላችሁ። አሁን የማልፈልጋቸው እንትኖች አሉ እዚጋ ማለት ደረደረል እነሱ ሌላ እንትን። አሁን ጨርሰናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ። ቪዲዮውን ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ።